ትመለሽበታለሽ። ከቆንጆ መውደድ አለው ብዙ ጣጣ በምን ቀን አየሁት የሚያሰኘኝ መጣ ከምን ጣለኝ ዘሮ አንቺ ሚዲያ ላይ አየሽ ተመቸውሽ፣ በቃ ተመቸውሽ። አንተን ለመውደድ ወልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ይሽ አንቺ የምትወጂው ሰው ጋር ምናምን ነገር እየተከተልሽ ማለት ነው። ምንድን የሚወድሽ እንዳታጭ አትሳሳት። በመውደድ ውስጥ ላይ መወደድም አለ እኮ እና ኦኬ። እኔ እንደምወድሽ ነው እንደምታስቢው አይደለም። አሁን አላስብም። ወደ ተጫቦች እኔ ላገባ ነው ሲጀምር ሽማግሌ ልልክ ነው። ለማን እንደተገኘው ተገኝቻለሁ። ጉር 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 ተመልከቱ ይሄን ውርዴት ማለት ነው። አቤት 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 ተመልከቱ ይሄንን ውርዴት ማለት ነው። ይሄን ክብር ማጣት አቤት 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 የምር በጣም 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 ታሳዝኛለሽ ማለት ነው ፈኪ። በዚህ ልክ ራስን ማዋረድ በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ኢንሻአላህ ለዚህ ቻናል አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ሀባይብ እንግዲህ ዛሬ እየላችሁ የመጣሁት ፍትፈታ በጣም ራስን ዝቅ የሚያደርግ ክብርን የሚያዋርድ ያው እንደምታዩት እንግዲህ ባለፈው ቪዲዮ ላይ ኢሳምን ወደዋለሁ ምናምን ብላ ሰርታ ነበር። ሁሉም መነጋገሪያ ሆኖ ነበር። ያልበቃት ብሎ ደግሞ እንግዲህ ይሄው ተገናኝተዋል ማለት ነው። አያችሁ ሱብሃንአላህ። ኢሳምን አለማድነቅ ንፍኪና ነው ሀቂቃ ማለት ነው። ሴት ጋር መተሻሸት፣ መለጣጠፍ፣ እንደ ድመት መተሻሸት ምናምን በዞረበት አይዞርም ማለት ነው። እሷ እንደለመደች ሄዳ ጥምጥም አድርጋ ልታቅፈው እጇን አከንፍፋ እንዳሞራ ስትሄድ ወደዛ እሱ እንትን አላት ማለት ነው። ቪዲዮ እንዳያችሁት አስገብቼላችኋለሁ። መጀመሪያው ላይ እንዳያችሁት በርቀትሽን ጠብቄ ነው ያላት ማለት ነው። ሰው የሰው ዘሎ እንዴት በቃ ወደድኩ አፈቀርኩ ብሎ ሄዶ ያቅፋል እንዴ? ኢሳም የኢክራም ነው ማለት ነው። የኢክራምና የኢክራም ብቻ ነው። እንደ ቀልድም እያደረገ በጣም ብዙ ነገር ነው ያላት። ቪዲዮውን አይታችሁ ከሆነ የነሱን ማለት ነው በጣም ብዙ ነገር ነው የተናገራት ያላት ማለት ነው። የወደድሽን ሰው ወደድኩ ብለሽ ስታባርሪ የሚወድሽን ሰው የሚያፈቅርሽን እንዳታጪ አላት ማለት ነው። እና በጣም ከባድ ነው። በጣም ውርዴት ነው። ሀታ ለፕራንክ ቢሆን ራሱ ይሄ ውርዴት ነው። ራስን ማዋረድ በጣም ነው የሚያስጠላው ማለት ነው። 3 አመት ሙሉ አምቃና አፍና የያዘችው ኢክራም እኮ ሳትወደው ቀርታ አይደለም አይደል? ክብሯን ለመጠበቅ አሁንም ቢሆን እሱ እየወደዳት ይሄን ያክል አሁን ያሉበት ደረጃ ራሱ እንትን የሚሉት እሷ ክብሯን ላለማዋረድ ብላ ነው አይደለ? ክብሯን ጠብቃ እኔ ራሱ ይችን እወድሻለሁ የምትል ቃል ለማውጣት ነው። ባለማውጣቴ ነው ይሄ ሁሉ ፈተና እየደረሰብኝ ያለው አለሱ ራሱ ወንዱ ልጅ እንኳን ማለት ነው አፍሮ አላሁ ሙስተዓን። በጣም ከባድ ነው። በዚህ ልክ አንዳንዴ መውረድ ስብእናን ዝቅ ማድረግ በጣም ያስጠላል ሀቂቃ ማለት ነው። ሲቀጥል ደግሞ እንዴት አብሯት የሚወዳትና የሚያፈቅራት ሰው ከጎኗ እያለ እሷ ሌላ ሰው በዚህ ልክ አህሙ እንግዲህ ቻለው ማለት ነው።